መኪና አፕ መተግበሪያ በአማርኛ እንዲሁም በበርካታ ቋንቋዎች የቀረበ በአፕል በአንድሮይድ እንዲሁም በድህረ ገጽ የሚሰራ ባለ ብዙ አማራጭ መተግበሪያ ነው። ይህ መተግበሪያ ለመኪና ማሽከርከር ትምህርት ተማሪዎች እና ለአሽከርካሪዎች የተዘጋጀ መተግበሪያ ሲሆን ሰዎች በራሳቸው ተነሳሽነት በድምፅ፣ በምስል፣ በጽሑፍ መማር እንዲችሉ ተደርጎ የተዘጋጀ መተግበሪያ ነው። የመንገድ ደህንነት ሕጎችን እና መመሪያዎችን በዓለም አቀፍ ሕግ እንዲሁም በኢትዮጵያ ሕግ እና መመሪያ ያስተምራል። ስለዚህ ይህ መተግበሪያ እንደ ተጨማሪ መማሪያ ፕላትፎርም ሆኖ የሚያገለግል ይሆናል። አሽከርካሪዎች፣ መኪና ማሽከርከር ትምህርት ተማሪዎች እና ሌሎች የትራፊክ ደንቦችን አስከባሪዎች ብቃታቸውን ለመመዘን ከ500 በላይ ጥያቄዎችን የያዘ በአይነቱ የሆነ ለመማር ለማስተማር የሚያገለግል መተግበሪያ ነው። መኪና አፕ መተግበሪያ ለተሽከርካሪ ሥርዓት ተማሪዎች፣ ለመምህራን፣ ለትራፊክ ተጠቃሚዎች፣ ለማህበረሰቡ የሰለጠነ አሽከርካሪዎች እንዲፈጠሩ ያደርጋል። የትራፊክ ሕጎች እና የመንገድ የፍጥነት ወሰኖች፣ የመግቢያና መውጫ መስመር አጠቃቀም፣ የትራፊክ ምልክቶች፣ የተሽከርካሪ እንቅስቃሴዎችን፣ መሰረታዊ የመኪና ክፍሎችን እንደ መሪ፣ ብሬክስ፣ ክላች፣ አውቶማቲክ ማርሽ፣ የዳሽቦርድ ምልክቶች በምስል ያስተምራል። አሽከርካሪዎች ስለ ተሽከርካሪ ደህንነት፣ ኤቢኤስ፣ የአየር ባግ ወይም የአየር ከረጢት እንዲሁም የመንገድ ላይ አደጋ ተጋላጭ በተለይ እግረኞች፣ ብስክሌተኞች፣ ለሕፃናት እና ለአረጋውያን የማሽከርከር መርሆዎች ግንዛቤ እንዲጨብጥ ያደርጋል። እንዲሁም አሽከርካሪዎች ርቀቶችን ጠብቀው እንዲያሽከረክሩ፣ ለሳይክል ነጂዎች፣ ለሕፃናት፣ ለአረጋውያን ትኩረት እንዲሰጡ እንዲሁም የመንገድ አጠቃቀም ዙሪያ እና አሽከርካሪዎች በአልኮል፣ በመድኃኒት፣ በድካም ምክንያት ራሳቸውን እና መንገደኞችን እንዲሁም በንብረት ላይ ጉዳት እንዳያደርሱ ግንዛቤን የሚያስጨብጥ መተግበሪያ ነው። የማሽከርከር ክህሎት ልቀትን እንዲዳብር እና ፍጥነት በመቀነስ ርቀትን ጠብቆ እንዲሁም የነዳጅ ፍጆታ በመቆጠብ አደጋ እንዳይከሰት ወይም እንዲቀንስ ይረዳል። ጉዳት ከደረሰ በኋላ ስለ መጀመሪያ እርዳታ መርሆችን በተለያዩ ባለሙያዎች ግንዛቤ ማስጨበጫ ትምህርት ይሰጣል። በአጠቃላይ በተሽከርካሪዎች ዙሪያ መሰረታዊ ደረጃ ትምህርቶችን እዚህ መተግበሪያ ላይ ያገኛሉ።